አገር አሰራር ሊሻሻል እንደማይችል ለሚከራከሩኝ አንዳንድ ምዕራባውያን ጓደኞቼ ሁልጊዜም ማሳያዬ ይኸው አንድ ለናቱ የኢትዮጵያ አየር መንገድ ነው። ውስጣዊ አሰራሩን ቀርበን ለማየት እድል ባይኖረንም አየር መንገዳችን እንደ ምሳሌ ሲነሳ ግን ብዙዎቹ ከክርክራቸው ጋብ ስለሚሉ ያስደስተኛል። ረጅም የአውሮፕላን ጉዞ ሳደርግ በተቻለኝ መጠን ዘና ለማለት ሞክራለሁ። እንደ እውነቱ ከሆነ በጣም ዘና የምልበት አጋጣሚ ቢኖር የአውሮፕላን ጉዞ ላይ ነው። ፊልም ያለው መጠጥ ጠጣለው። ምናልባትም ዘና ብዬ ሰው በተሰበሰበበት ቦታ አልኮል መጠጥ የምጠጣበት ቦታ ቢኖር በአውሮፕላን ጉዞ ላይ ነው። ያሁኑ ጉዞ ግን ሐሳብ በማውጣትና በማውረድ እንቆቅልሽ ለመፍታት በመታገል የተሞላ ስለሆነ ጉዞዬ እንደ ሁልጊዜ አስደሳች አልሆነልኝም። የምግብና የመጠጥ ፍላጎቴም ጭምር የተዘጋ ነበር። ፊልም ለማየት መጽሐፍ ለማንበብም ብሞክር አሰልቺ ሆነብኝ። ከግራ ጎኔ በኩል የተቀመጠች ኢትዮጵያዊት ወጣት ዲቪ ደርሷት ለኑሮ ወደ አሜሪካ የምትጓዝ ስለነበረች ከእርሷ ጋር ለማውራት ሞከርኩ። የእርሷን የደስታ ስሜት የህልም እንጀራና ተስፋ ሳዳምጥ ደግሞ አቤት ሰው መሆን ያለው ፈተና አልኩ። ሰው እንጀራ፣ ፍትህ ወይም ሰላም ፍለጋ አገሩን ጥሎ ቢሰደድ አያስገርምም። ነገር ግን ሰው እንዴት የትውልድ አገሩን ጥሎ ሲሰደድ ያን ያክል ያስፈነድቃል? ብቻ እድለኛ መሆኗን እየሰበከችልኝ በደስታ ስትቃዥ ከእርሷም ጋር ለመነጋገር ያደረኩት ሙከራ ጭራሽ ያቅለሸልሸኝ ጀመር። በሐሳብ እየነጎድኩ በምናቡ ዓለም ውስጥ ከገባሁበት ክርክርና ውይይት ወጥቼ ከመጽሐፍ ንባብና ከፊልም ተለይቼ ምናልባት የተሻለ ይሆናል ብዬ ከጎኔ ከተቀመጠችው እህቴ ጋር የጀመርኩት ውይይት እንዲህ ሲያስጠላኝ መንገዴን የበለጠ አሰልቺ ያደረገው። ልረሳው የምፈልገው በውስጤ ያዘልኩትና ገና ኤርፖርት ስደርስ ጀምሮ በሐሳብ ባህር ያሰጠመኝ ሐሳብም እንደ ናፍቆት ወዳጅ ፊቴ እየመጣ ድቅን ይል ጀመር። እንዲሁ ከራሴ ጋር ስታገል ከአዲስ አበባ ከተነሳን የ5 ሰዓት ጉዞ በኋላ አውሮፕላኑ ሮም ሊዮናርዶ ዳቪንቺ አውሮፕላን ጣቢያ አረፈና ትንሽ መለስ አደረገኝ። ከ45 ደቂቃ ቆይታ በኋላ ጉዞአችን ወደ ዋሽንግተን ዲሲ አደረገን። ከሮም ከተነሳን ከ8 ሰዓታት በረራ በኋላ አትላንቲክን አቋርጠን ዋሽንግተን ዲሲ ዳላስ ኢንተርናሽናል ኤርፖርት ደረስን። በአገሩ ሰዓት አቆጣጠር ከጠዋቱ 8 ሰዓት ተኩል ነበር። ግዙፉ አውሮፕላን መሬት ላይ ሳይሆን ውሃ ላይ እንዳረፈ ሁሉ ሳይንገጫገጭ አስፓልቱ ላይ ተንደርድሮ ቆመ። ተሳፋሪው እንደተማከረ ሁሉ አንድ ላይ አጨበጨበ። ከአውሮፕላኑ ስንወርድ በሐሳብ ሲወጣ ሲወርድ የደከመ ሰውነቴን ከውስጤ በተደበቀው ጉጉት አጠንክሬ በወጣም ፓስፖርትና ቪዛ ለማሳየት ረጅም ሰልፍ ጠበቀኝ። ወረፋዬ ደርሶ ወደ ካውንተሩ ጠጋ ብዬ ፓስፖርቴን ሰጠሁት። ነጭ ወጣት ነው። ለምን ጉዳይ ነው የመጣህ አለኝ። ራሱን እንደ ገነት በር ጠባቂ የቆጠረ መሰለኝ። ለንግድ ሥራ አልኩት። ምን አይነት ንግድ አለኝ። የአበባ ንግድ አልኩት። ኦ ወደ ኒው ኦርሊያንስ ነው የምትሄደው አለኝ። አሁን አልኩና ገርሞኝ እንዴት አወቅ አልኩት። ፈገግ ብሎ መረጃው አለኝ
ለምን እንደመጣም አውቅ ነበር አለ። የዓለምን መረጃ ከትንሽ እስከ ትልቁ እየቃረማችሁ መቼም መከራ ሳያመጣባችሁ አይቀር አልኩ በልቤ። አሻራዬን ከወሰደና ፎቶግራፍ ካነሳኝ በኋላ መልካም ቀን ይሁንልህ ብሎ ፓስፖርቴን መለሰልኝ። የጉዞዬ መዳረሻ ግን ገና ነው። በዋሽንግተን አድርጎ ወደ ሉዚያና ግዛት መሻገር ነውና አሜሪካዊው የደህንነት ባለሙያ እንዳለው ጉዞዬ ከጓደኞቼ ጋር የኢትዮጵያን የአበባ አትክልትና ፍራፍሬ ምርት በኒው ኦርሊያንስ ሉዚያና ላይ በሚካሄደው ዓለም አቀፍ ኤግዚቢሽን በማቅረብ ለዓለም ማስተዋወቅና ገበያ ማፈላለግ ነበር። እኔ ግን ተጨማሪ ትልቅ የጉዞ አጀንዳ ዓላማም ነበረኝ። በፍጥነት ተራምጄ ሻንጣዬን ከመረከቢያው ላይ አነሳሁና ወደ መንገደኞች መረጃ መቀበያ ዲስክ አመራው። ሆቴል መያዝ፣ ከዚያም በፍጥነት ስልክ መደወል አለብኝ አልኩ ለራሴ። ከብዙ መረጃ ዲስኮች ወደ አንዱ ጠጋ አልኩ። በግምት ወደ 70 ዓመት የሚሆናቸው ወንድና ሴት አዛውንት አገኘው። ምን ልርዳዎት ጌታዬ? አሉኝ ሴቷ አዛውንት በሰለጠነ የመስተንግዶ ትህትና። ለአንድ ቀን ማረፊያ ሆቴል ነበር የምፈልገው አልኩ በስነ ስርዓታቸው ውስጤ እየተገረመ። እዚህ ኤርፖርት አካባቢ ነው፣ ዋሽንግተን ዲሲ መሃል ከተማ አሉኝ። ነገ ተጓዥ ስለሆንኩ እዚሁ አካባቢ ቢሆን ደስ ይለኛል አልኩ። አሁን በእርግጥ አሁን የሚያስፈልግህ እንቅልፍና እረፍት ነው አሉኝ። ከዚያም ሆቴሎችን ከኮምፒውተራቸው ላይ አዩና አንድ ሆቴል አለ፣ ዋጋው $100 ሲሆን እዚሁ መጥተው ሊወስዱ ይችላሉ አሉኝ። ፌር ኢነፍ አልኩኝ መስማማቴን ለመግለጽ። አሮጊቷ ሴት ሙሉ ፈገግታ አሳይተውኝ ሲያበቁ በስድስተኛው በር ትወጣና ሁለተኛው መንገድ ላይ 24 ከሚለው ፌርማታ ላይ ሂድና ቁም። በ10 ደቂቃ ውስጥ መኪና ይልካሉ። መኪናው ይሄ ነው አሉና የሆቴሉን አድራሻና የመኪናውን ፎቶግራፍ የያዘ ወረቀት ሰጡኝ። አመስግኜ በፍጥነት ወደ ተባለው ቦታ አመራው። ልክ በቆምኩ በ12 ደቂቃ መኪናው ከተፍ አለ። አይ አሜሪካ፣ አይ ስራ ማክበር አልኩኝ በልቤ። ወደ ሆቴሉ ደርሼ የመግቢያ ፎርማሊቲ ከሞላሁ በኋላ ወደ ክፍል ከሩጫ ባላነሰ እርምጃ ተጓዝኩ። በቃ የምጣደፍለት ነገር ቢኖር በፍጥነት ለአንድ ሰው ስልክ መደወል ነበር። አይኖር ይሆን? ለመገናኘት አይፈቅዱ ይሆን እላለሁ። ሃሎ የሚል የአሜሪካዊ ወንድ ድምጽ ሰማው። እንደምን አደራችሁ? ፕሮፌሰር ዴቪድ ራምስፊልድን ማነጋገር እችል ይሆን አልኩ። ዴቪድ ነኝ አሉኝ። ጤና ይስጥልኝ ፕሮፌሰር አልኩና ስሜንና ከኢትዮጵያ መምጣቴን ተናገርኩ። እንኳን ደህና መጣ፣ ስልክን እየተጠባበቅኩ ነበር አሉና እንደምትመጣና እኔን ማግኘት እንደምትፈልግ ዶክተር ሻሮን ነግራኝ ነበር አሉኝ። የዶክተር ሻሮንን ስም ስሰማ ደስታና በራስ መተማመን አደረብኝ። ዶክተር ሻሮን ሎማን የ58 ዓመት አሜሪካዊ ሳይንቲስት ስትሆን እጅግ ብዙ የምርምር ሥራ የሰራች ታዋቂ የብዙሃ ሕይወት ባለሙያ ናት። በወቅቱ የካሊፎርኒያ የሳይንስ አካዳሚ ዋና ዳይሬክተር ሆና ትሰራ ነበር። እኔ ጋር ከተዋወቅን ከ7 ዓመት በላይ ሲሆነን ሰፊ የምርምር ሥራዎችን በጋራ እንሰራለን። በምዕራቡ ዓለም የምፈልገው ጉዳይ ካለኝ ዶክተር ሻሮን ለእኔ የበሩ መክፈቻ ቁልፍ ናት። ቀደም ብዬ ማወቅ የምፈልገው
ጥብቅ ጉዳይ እንዳለኝና አሜሪካ ውስጥ ሊረዳኝ የሚችል ሰው እንዳለ ሳማክራት በተለመደው አነጋገሯ ማግኘት የምችል ከሆነ እስኪ ልሞክር ብላኝ ነበር። በዚህ መሰረት ነው የፕሮፌሰር ዴቪድ ራምስፊልድን የስልክ አድራሻ ያገኘሁት። ፕሮፌሰሩ ስለ ጉዞዬ ከጠየቁኝ በኋላ ታዲያ ምን ልርዳህ አሉኝ። በደፈናው አንድ የምርምር ሥራ እየሠራሁ እንደሆነና የእርሳቸውን ድጋፍ የሚጠይቅ ጉዳይ ስላጋጠመኝ በአካል ላገኛቸውና ላወያያቸው እንደምፈልግ ነገርኳቸው። ትችላለህ አሉኝና የት ነው ያረፍከው? ምን ያክል ቀንስ ትቆያለህ? አሉኝ። በበነጋው ወደ ሉዚያና እንደምሄድ ከዛም 6 ቀን እንደምቆይና እሁድ እንደምመለስ እርሳቸውን ግን ሰኞ ማግኘት እንደምፈልግ ነገርኳቸው። ጥሩ ነው። እሁድ እንደገባ ያረፍክበትን ሆቴል ትነግረኝና ሰኞ ጠዋት መጥቼ ወደ ቤቴ ወስዳለሁ አሉኝ። እርሶ መምጣት የለቦትም፣ አድራሻውን ከነገሩኝ በታክሲ መምጣት እችላለሁ አልኩኝ በኢትዮጵያዊ ይሉኝታ። ምንም አይደል እንግዳዬ ኮነ አሉኝ። ተሰነባብተን ስልኩን ዘጋው። እጅግ በጣም ደስታና እፎይታ ተሰማኝ። ወዲያው ጭልጥ ያለ እንቅልፍ ወሰደኝ።